ሐምሌ 16 2018 የኢትዮጵያ ብሔራዊ ባንክ በክሪፕቶ መገበያየት ለሕግ ተጠያቂነት እንደሚያጋልጥ ተናገረ። ነገር ግን ኢትዮጵያ የራሷ ኤሌክትሪክን ኃይልን በመጠቀም ለውጭ ምንዛሪ ገቢ ለማግኘት ስትል ግዙፍ የቢትኮይን ማይኒንጎችን እያከናወነች ትገኛለች። ስለዚህ ነገሩ ክሪፕቶ እዚህ ሀገር ውስጥ ህገወጥ ነው የሚለው ሳይሆን ትክክለኛው ጥያቄ ህገወጥ የሚሆነው ለማን ነው የሚለው ነው። በአሜሪካን ዶላር የምትከፈሉ ፍሪላንሰሮች፣ የፎሬክስ ትሬደሮች ወይም ደግሞ ባንክ ዶላር ስለማይሰጣችሁ ብቻ ክሪፕቶ የምትጠቀሙ ሰዎች ለሚቀጥሉት ጥቂት ደቂቃዎች አብራችሁን ቆዩ። በዚህ ቪዲዮ ልክ እንደ ሲሊኮን ቫሊ አይነት የቴክኖሎጂ ማዕከል የሌላት አንዲት ሀገር የክሪፕቶ ዋሌትን እንዴት እስከ ስልክ ቁጥራችሁ ድረስ መከታተል እንደምትችል በትክክል አሳያችኋለሁ። ሐምሌ 16 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ባንክ የቨርቹዋል ሀብቶችን ወይም ደግሞ ቨርቹዋል አሴቶችን መጠቀም፣ መግዛት፣ መሸጥ፣ መለወጥ፣ ማስተላለፍ እንዲሁም መገበያየት ያለ ባንክ ፍቃድ የተከለከለ መሆኑን በድጋሚ የሚያሳስብ ይፋዊና ጠንከር ያለ መግለጫ አውጥቷል። ይህ ጉዳይ ስለ ቢትኮይን ብቻ አይደለም። በህጉ መሰረት በኤሌክትሮኒክስ መንገድ ሊገበያዩ ወይም ደግሞ ሊተላለፉ የሚችሉ ማንኛውም የዲጂታል አሴት መገለጫዎችን ለምሳሌ እንደ ስቴብል ኮይን፣ ቶክኖችና ሌሎችንም ሁሉንም ያጠቃልላል። ይህ የብሔራዊ ባንክ የመጀመሪያው እርምጃም አይደለም። በየካቲት ወር 2018 በብር የሚደረግ የፒቱፒ የክሪፕቶ ግብይቶችን ለማገድ መሞከራቸው ይታወቃል። የአሁኑ ማሳሰቢያ ግን ክልከላውን ይበልጥ ያሰፋዋል። በቨርቹዋል ሀብትና በመደበኛ ገንዘብ ወይም ደግሞ ፊያት መካከል የሚደረገውን ልውውጥ፣ በተለያዩ የክሪፕቶ አይነቶች መካከል የሚደረግ ልውውጥ ማስተላለፍ፣ የክሪፕቶ ጥበቃ ደህንነትን ወይም ደግሞ ከስተዲ አገልግሎት መስጠትና ማንኛውም የቶክን ሽያጭን ማመቻቸት ሁሉም ያለ ፍቃድ የተከለከሉ መሆናቸውን በግልጽ አስቀምጠዋል። አንዳንድ ዋና ዋና የፒቱፒ የመገበያያ መድረኮችን በኢትዮጵያ ብር የሚደረጉ የንግድ ልውውጦችን ሙሉ በሙሉ አቁመዋል። ይህም ጉዳይ በዋነኝነት የሚመለከተው ክሪፕቶ ላይ ትርፍ ፈላጊ ሰዎችን ብቻ ሳይሆን ገና ከጅምሩ ክሪፕቶ ውስጥ ለመግባት ፍላጎት ያልነበራቸው ነገር ግን በሁኔታዎች ተገፋፍተው የገቡ ወጣት ሀበሻ ፍሪላንሰሮችና የርቀት ሰራተኞችን ነው። በኢትዮጵያ ባለው የውጭ ምንዛሬ እጥረት ምክንያት ዶላር በባንክ በኩል ማግኘት ቅዠት ስለሆነባቸው በአፕወርክ እና ፋይበር ላይ ሰርተው ክፍያቸውን በዶላር የሚቀበሉ ፍሪላንሰሮች፣ የኢትዮጵያ ባንኮች አንዳንድ የውጭ ክፍያዎችን በቀላሉ መቀበል ስለማይችሉ የማስታወቂያ ገበያቸውን በክሪፕቶ በኩል የሚቀበሉ የዩቲዩብ ባለቤቶችና ኮንቴንት ክሬተሮች፣ ቁማር ለመጫወት ሳይሆን የብር የመግዛት አቅም በየቀኑ እየቀነሰ በመምጣቱ ራሳቸውን ከዋጋ ንረት ወይም ደግሞ ኢንፍሌሽን ለመከላከል ብርን በዶላር የሚቀይሩ ወጣቶችን፣ ለትምህርት ኮርስ፣ ለቪፔን ወይም ደግሞ ለተለያዩ አይነት ሰብስክሪፕሽኖች ሌላ አማራጭ መንገድ ስለሌላቸው ጥቂት ዶላርን ከሰዎች የሚገዙ ግለሰቦች፣ እነዚህ ሁሉ ሰዎች የዚህ ችግርና ፖሊሲ ሰለባ ሆነዋል። ተራው ዜጋ ከቨርቹዋል አሴት ወይም ደግሞ ከቨርቹዋል ሀብቶች ሙሉ በሙሉ እንዲልቅ እየተነገረ ባለበት ሁኔታ የኢትዮጵያ መንግስት ግን ለውጭ ምንዛሬ ለማስገኘት ሲባል ትላልቅ የቢትኮይን ማይኒንጎችን በርካሽና በኤሌክትሪክ ኃይል እያስተናገደች ትገኛለች። መንግስት ሊያመርተው ወይም ደግሞ ማይን ሊያደርገው ይችላል፣ አንተ ግን ልትይዘው አትችልም። ይህ ነው አሁን ላይ እየተተገበረ ያለው ነገር። ይህ ህግ ትንተናም አይደለም፣ በአደባባይ በግልጽ የታየ እርስ በርስ የሚጋጭ ትክክለኛ እውነታ እንጂ። ወደ ትምህርታዊ ክፍል ከመሄዳችን በፊት ግን አንድ ነጥብ ለሰከንዶች እናስብ። ብሎክቼን ማለት የጋራ የሆነ ሁሉም ሰው ሊያየው የሚችል የግብይት መመዝገቢያ ደብተር ነው። አንድ ባንክ ብቻ የእርሶን የግብይት ታሪክ በራሱ የግል ዳታቤዝ ውስጥ በሚስጥር ከመያዝ ይልቅ በአለም ዙሪያ ያሉ በሺዎች የሚቆጠሩ ኮምፒውተሮች በዛ ኔትወርክ ጋር የተደረገን ማንኛውም ግብይት እንደ ቅጂ ይዙታል። የእርስዎ ዋሌት ስሙ ብቻ አይደለም፣ ይልቁንስ የረጃጅም ፊደላትና የቁጥር ድርድሮች ነው። ለዚህ ነው ሰዎች ማንነትን አይገልጽም ወይም ደግሞ አኖኒመስ ነው የሚሉት። ነገር ግን ማንነትን አይገልጽም ወይም ደግሞ ሊደረስበት አይችልም ማለት አይደለም። በሚቀጥለው ክፍል ይህን የተሳሳተ ግንዛቤ በደንብ ክሊር የማደርግላችሁ ይሆናል። የግብይት መዝገቡ ለሁሉም ግልጽ ነው። በአብዛኞቹ ብሎክቼን ላይ የሚደረግ ማንኛውም ግብይት የብሎክቼን ኤክስፕሎረር በሚባሉ ነጻ ድረገጾች አማካኝነት ለማንኛውም ሰው ይታያል። ይህ ማለት ምንም የተደበቀ ነገር የለም። እንዲያውም ከግል ባንክ ስርዓት ይልቅ እጅግ ግልጽነት ያለው ነው። ዋናው ነገር ደግሞ በግብይት መድረኮች ወይም ደግሞ ኤክስቼንጆች ናቸው። ክሪፕቶን ወደ ብር ወይም ደግሞ ብርን ወደ ክሪፕቶ ለመቀየር ማዕከላዊ የግብይት መድረኮችን ስንጠቀም መታወቂያ፣ ስልክ ቁጥርና አንዳንዴም ደግሞ የራሳችንን ፎቶ ማቅረብ ይኖርብናል። በዚያች ቅጽበት ግን ማንነቱ አይታወቅም የተባለው የዋሌት አድራሻ ከእውነተኛ ማንነት ጋር ለዘለቄታው ይያያዛል። መንግስታት ይህንን ለማድረግ የግድ የራሳቸው ቴክኖሎጂ ውጤት ሊያስፈልጋቸው ይችላል። የዋሌትን እንቅስቃሴ የሚከታተሉና ዝርዝር ሪፖርቶችን ለባንኮች፣ ለግብይት መድረኮችና ለመንግስታት የሚሸጡ የግል የብሎክቼን ትንተና ኩባንያዎች አሉ። ስለዚህ አንዲት ሀገር የራሷ የቴክኖሎጂ ኢንዱስትሪ ባይኖራትም እንኳን የእነዚህን ኩባንያዎች መረጃ በመግዛት ወይም ደግሞ መረጃ ያላቸውን የግብይት መድረኮችን በመጫን ብቻ ማንነታችንን ማወቅ ትችላለች። ስለዚህ አንድ ሰው ፒቱፒ ተገበያየ ማለት በፍጹም ማምለጫ የለውም ማለት ነው። ምክንያቱም በዚህ መንገድ ክሪፕቶን መግዛት የስልክ ቁጥርን፣ የቻት መልእክቶችን ወይም ደግሞ በሁለት እውነተኛ ሰዎች መካከል የሚደረግን የባንክ ዝውውር ፍንጭን ይተዋሉ። በተጨማሪም የአገሪቱ ቴሌኮም መሰረተ ልማት ሌላው አጋዥ ነው። የስልክ ካርድ ምዝገባ ህጎችና የቴሌኮም ኩባንያዎች ትብብር ካለ መድረኩን ለመጠቀም አይፒ አድሬስ እና ስልክ ቁጥር ራሱ ተከታትሎ ለመድረስ እንደ ትልቅ ፍንጭ ያገለግላል። እኔ ጠበቃ አይደለሁም ወይም ደግሞ የፋይናንሻል አማካሪ አይደለሁም። ይህም ደግሞ የፋይናንሻል ወይም ደግሞ የህግ ምክር አይደለም።
ዝም ብዬ በይፋ የሚታወቁ መረጃዎችና እውነታዎችን ነው እያካፈልኳችሁ ያለሁት። ቻናላችንን ሰብስክራይብ በማድረግ ቪዲዮዎችንም ደግሞ ላይክ አድርጋችሁ ሰፖርት እንድታደርጉን እጠይቃችኋለሁ።